ቪዲዮዎች ላይ የምናያቸው ይዘቶችና ፍሬ ነገሮች በካሜራ እይታ ውስጥ ከመግባታቸው በፊት የሚጀምሩት ከሀሳብ ነው። በቪዲዮ ኮንተንት አዘገጃጀትና አመራረት ወቅት ያለው የመጀመሪያው ሂደት ማለትም የፈጠራና እድገት ወይም ዲቨሎፕመንት የስራ ሂደት ምንድን ነው? ሃይ ሰላም፣ ናዝራዊት እባላለሁ። ይህ በኢፒክ ክሬቲቭስ ቲም የሚቀርብላችሁ የኮንተንት አዘገጃጀትና አመራረት ወይም ኮንተንት ክሬሽን ላይ ያተኮረ ተከታታይና አጫጭር አስተማሪ ቪዲዮ ነው። በዛሬ ክፍል የምናየው መግቢያችን ላይ እንደገለጽነው የፈጠራና እድገት ወይም ዲቨሎፕመንት የስራ ሂደትን ነው። ሶሻል ሚዲያዎች ላይ የምናያቸው ይዘቶችና ፍሬ ነገሮች በካሜራ እይታ ውስጥ ከመግባታቸው በፊት የሚጀምሩት ከሀሳብ ነው። የትሬንድ ቪዲዮዎች ሊሆኑ ይችላሉ፣ የሪያክሽን ቪዲዮዎች ሊሆኑ ይችላሉ፣ አንዳንዴም መረጃ ወይም ጭብጥ ላይ ጥገኛ ሊሆኑ ይችላሉ። በሌላ ጊዜያት ደግሞ የተፈጥሮ ስጦታን ስለማሳየት ይሆናል። በዚህ የስራ ሂደት ወቅት ሀሳብ ተወልዶ አድጎ እና ለሚቀጥለው የስራ ሂደት ዝግጁ የሚሆንበት የአጠቃላይ የቪዲዮ ኮንተንት ለማዘጋጀት መሰረት መጣያና ቅርጽ ማስያዣ ደረጃ ነው። ፈጠራና እድገት ወይም ዲቨሎፕመንት የተለያዩ ንዑስ የስራ ሂደቶችና ቅደም ተከተሎች ሲኖሩት እነሱም መነሻ ሀሳብ ወይም አይዲያ ኦር ኮንሰፕት፣ ሀሳብ አሰሳ ወይም ብሬንስቶርሚንግ፣ መነሻ ሀሳባችንን መጠኑ እና ቀለል ባለ መልኩ በጽሁፍ ማደራጀት ወይም ትሪትመንት፣ ስክሪፕት ማዘጋጀት ወይም ስክሪፕት ራይቲንግ ናቸው። በቀጣዩ ክፍሎች ከላይ የጠቀስናቸውን ንዑስ ሂደቶች አንድ በአንድ ለማየት እንሞክራለን።